I'm going to make sure that I want to bring him in to goal because he wants to win everything. He's quick. ሰላም ጤና ይስጥልን የሰማያዊዎቹ የማንቸስተር ሲቲ እና የእግር ኳስ አፍቃሪያን እንኳን ወደ ኤርሚ ሲቲዝንስ በሰላም መጣችሁ። ዛሬ በአሁኑ ሰዓት መላው የኢታድ ስታዲየምን ደጋፊዎች ልብ ሙሉ በሙሉ ስለማረከውና የሲቲ ደጋፊዎች በጣም የሚወዱት ተጫዋች ሆኖ ስላረፈው ድንቅ የ22 ዓመት ወጣት ተከላካይ በጥልቀት እንነጋገራለን። ለመሆኑ ይህ ወጣት ተጫዋች በአጭር ጊዜ ውስጥ እንዴት እዚህ ደረጃ ላይ ሊደርስ ቻለ? ከጀርባው ያለው ሚስጥርስ ምንድነው? ሰሞኑን በወጣው ዝነኛ መጽሔት ላይ ተጫዋቹ ራሱ ሚስጥሩን ይፋ አድርጓል። ታላቁ አሰልጣኝ ፔፕ ጋርዲዮላ እርሱን እዚህ ደረጃ ላይ ለማድረስ አንድ ለአንድ ሜንቶርሺፕ ስንት ሰዓት እንደፈጀበት እንዴትስ ከካይል ወከር የበለጠ ፍጥነት ሊኖረው እንደቻለና የአርሰን ቬንገርን አስደናቂ ምስክርነት አንድ በአንድ እናያለን። ላይክ እና ሰብስክራይብ በማድረግ ወደ መጀመሪያው ሚስጥር እንለፍ። Cristiano for the first few minutes it was I really felt for him because he's a young defender. የቼልሲው ምሽት ዘ ናይትሜር ዴቡ ማንቸስተር ሲቲ ተጫዋቹን በ33 ሚሊዮን ፓውንድ ወደ ኢታድ ሲያመጣው ብዙዎች ጋርዲዮላ ተሳስቷል ብለው ነበር። በተለይ በቼልሲው ጨዋታ ላይ ያሳየው አጀማመር ፍጹም ተስፋ አስቆራጭ ነበር። ልክ ድንገት መብራት እንደበራበት ጥንቸል ሙሉ በሙሉ ደንግጦ ነበር። ነገር ግን ጋርዲዮላ በረፍት ሰዓት ላይ አልቀየረውም። ይልቁንም ሜዳው ላይ እንዲላመድና እንዲማር እድል ሰጠው። በመጨረሻም በ54ኛው ደቂቃ ላይ በጆን ስቶንስ ቀየረው። ያ ምሽት ግን የኩሳኖቭ ማክተሚያ ሳይሆን የለውጥ መጀመሪያ ነበር። But I think he's a special player. He's really special player. He's so reliable. የጋርዲዮላ ሚስጥራዊ ስልጠና the one on one mentorship ኩሳኖቭ ራሱ በቅርቡ በወጣው አንድ መጽሔት ላይ እንደተናገረው እዚህ ደረጃ ላይ የደረሰው በባዶ አይደለም። ጋርዲዮላ ለእርሱ ልዩ ትኩረት ሰጥቶታል። ተጫዋቹ ሲናገር ጋርዲዮላ እኔን አንድ በአንድ ለማሰልጠን ብዙ ሰዓት ፈጅቶብኛል ብሏል። አዎ ዝም ብሎ በቡድን ስልጠና ሳይሆን ጋርዲዮላ በተለያየ ጊዜ ብዙ ሰዓታትን እየወሰደ የአንድ ለአንድ ሜንቶርሺፕ ምክር፣ ልዩ ስልጠናና መመሪያዎችን ሰጥቶታል። ኩሳኖቭ ከዚህ በፊት በእግር ኳስ ውስጥ በዝርዝር ባላወቃቸው ታክቲካዊ ነገሮች ላይ ጋርዲዮላ አይኑን እንዲከፍት አድርጎታል። ከሁሉም በላይ ደግሞ የወጣቱን ተከላካይ ስነ ልቦና ቀይሮታል። አይዞህ ታደርገዋለህ፣ ትችላለህ እያለ ፍጹም የሆነ ተስፋና መተማመን ሰጥቶታል። ጋርዲዮላ ያየው ይህንን ትልቅ አቅም ነው። አሁን ሜዳ ላይ በተግባር እያየ ነው ያለ ነው። Work rate, the aggression. He genuinely looks like somebody who would die for the badge. ታንክ ባቡር ወይስ ጭራቅ? the tactical weapon በኡዝቤኪስታንና በሌንስ አብሮ የሰሩ ሰዎች በሶስት አስፈሪ ቅጽል ስሞች ይጠሩታል። ባቡር፣ ታንክና ጭራቅ። ጋርዲዮላ እንደተናገረው ብዙ ጉልበተኛ ተጫዋቾች በአይምሯቸው አይጫወቱም። ኩሳኖቭ ግን ጉልበትም አእምሮም አለው። ከሁሉም በላይ ግን ፍጥነቱ አስደናቂ ነው። በሰዓት 34 ኪሎ ሜትር የደረሰ ከፍተኛ ፍጥነት አስመዝግቧል። ይህም በሊግ ውስጥ ካሉ ፈጣን ተከላካዮች ተርታ ያሰልፈዋል። ይህ ፍጥነት ለማንቸስተር ሲቲ ምን ጥቅም ይሰጣል? ታዲያ ጋርዲዮላ ለምን ይህንን ሁሉ ሰዓት በኩሳኖቭ ላይ ማጥፋት ፈለገ? ምክንያቱ ግልጽ ነው። ፔፕ ጋርዲዮላ ቡድኑን ወደፊት አስጠግቶ በሃይላይን የሚጫወት አሰልጣኝ ነው። ቡድኑ በሃይላይን በሚጫወትበት ጊዜ ደግሞ ከጀርባ ሰፊ ሜዳ ስለሚቀር ተጋጣሚዎች በመልሶ ማጥቃት እንዳይሰብሩት እጅግ ፈጣን የሆነ የሪከቨሪ አቅም ያለውና በሪከቨሪ ራኑ ፍጹም የበላይ መሆን የሚችል ተከላካይ የግድ ያስፈልገዋል። እንግዲህ እውነታውን ስሙት። ድሮ በማንቸስተር ሲቲ ውስጥ ፈጣኑ ተከላካይ የሚባለው ካይል ዎከር ነበር አይደል? አሁን ግን ይህ የ22 ዓመት ወጣት ፍጥነቱ ከካይል ዎከርን በተወሰነ ርቀት ይበልጣል። አዎ አስደናቂ ፍጥነት፣ ጉልበተኝነትና ፍጹም ትኩረት ፎከስ አለው። ልጅ ስለሆነም ጭምር ይህንን አስደናቂ ጉልበት ለሲቲ መከላከል መስመር ማበርከት ችሏል። He's already becoming one of the most loved players at the club because Uzbekembauer የአርሰን ቬንገር ምስክርነት። ይህንን የኩሳኖቭን ልዩ ባህሪ የተመለከቱት ታላቁ አሰልጣኝ አርሰን ቬንገር ስለ እርሱ የተናገሩት ንግግር እጅግ የሚደንቅ ነው። ቬንገር ሲናገሩ ይህ ተጫዋች ስለሌላ ምንም ነገር ግድ የለውም፣ ትኩረቱ ሁሉ ስለ ስራው ብቻ ነው ብለዋል። እንደ አርሰን ቬንገር ገለጻ እንደ ኩሳኖቭ አይነት ተጫዋች ለማንኛውም አሰልጣኝ ፍጹም ምቹ ነው። ለምን መሰላችሁ? ኢጎ የለውም። እኔ ታላቅ ነኝ፣ ኮከብ ነኝ የሚል አላስፈላጊ ኩራት የለበትም። ድራማ የለውም። ከሜዳ ውጪም ሆነ በሜዳ ውስጥ ምንም አይነት አላስፈላጊ ድራማና ወሬ ውስጥ አይገባም። ፍጹም ታዛዥ ነው። ለአሰልጣኝ የሚመቸው ተከላከልልኝ፣ እንዲህ አድርግ፣ እንዲህ አታደርግ ስትለው መመሪያውን ብቻ ተቀብሎ ወደ ሜዳ ውስጥ የሚተገብር እውነተኛ ፕሮፌሽናል ስለሆነ ነው። During the Carabao Cup final, he was chasing down players like Kai Havertz. የማንቸስተር ሲቲ ቁጥር 1 ኢንተርሴፕተር ወይም አጨናጋፊ። በአሁኑ ሰዓት በማንቸስተር ሲቲ ቤት በመልሶ ማጥቃት ካውንተር አታክ የሚመጡ ኳሶችን በማክሸፍ ረገድ ቁጥር 1 አጨናጋፊ እሱ ነው። ተጋጣሚዎች የሲቲን ከፍተኛ መስመር ሰብረው ለመውጣት ሲያስቡ ኩሳኖቭ በዛ አስደናቂ ፍጥነቱና ጉልበቱ ደርሶ ተስፋቸው ሙሉ በሙሉ ያጨልመዋል። የጋርዲዮላ የአንድ ለአንድ ስልጠና ፍሬ አፍርቶ ሲቲ እውነተኛ የብረት ግንብ አግኝቷል። በአጠቃላይ አብዱልቃድር ኩሳኖቭ የጋርዲዮላ የረጅም ሰዓታት ስልጠና የራሱ ፍጹም ታማኝነትና ከካይል ዎከር የሚበልጥ አስደናቂ ፍጥነት
ፍጥነቱ ተዳምረው የኢትሃድ አዲሱ የልብ ትርታ አድርገውታል። ድራማና ኢጎ የሌለው ይህ ወጣት የሲቲን የጀርባ ክፍል ለረጅም ዓመታት በታማኝነት እንደሚጠብቅ ምንም ጥርጥር የለውም። የተከበራችሁ የኤርሚ ሲቲዝንስ ቤተሰቦች እናንተስ ስለ ኩሳኖቭ ፍጥነትና መከላከል ምን ታስባላችሁ? በእርግጥ ከካይል ዎከር ይበልጣል? ጋርዲዮላስ በእርሱ ላይ ያጠፋው ሰዓት ሙሉ በሙሉ ተሳክቶለታል ማለት ይቻላል? ሀሳባችሁን በኮሜንት ላይ ጻፉልኝ። ከ148,000 ፓውንድ ተነስቶ የኢትሃድ ልብ ትርታ የሆነው የኡዝቤኪስታኑ ኩራት አብዱልቃድር ኩሳኖቭ ታሪክ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተመለከታችሁን ከልብ እናመሰግናለን። ሰላም ቆዩልን። ቻው